በሰበታ ወልቂጤ ጅማ አድርገን ካፋ ቦንጋ ገብተናል። እዚህ ከእንቅልፍ ለመንቃት አላርም አይቀጠርም። እምዬ ቡና ስትወቅት ከጣሪያ በላይ ስለምታስጮኸው ሳትወድ በግድ ትነቃለ። ቡናህን ጠጥተ ወጣ ስትል የኢትዮጵያን ብሔራዊ የቡና ሙዚየም ፊት ለፊት ታገኘዋለ። እውነተኛው የቡና ሙዚየም ግን በካፋ የተፈጥሮ ጥብቅ ደን ውስጥ ነው የሚገኘው። እዚህ በሌላው አካባቢ እንደምታውቀው ቡና አይተከልም። የትውልድ መንደሩም አይደል፣ ጫካው ውስጥ ራሱን የሚበቅለው። የገበሬው ኃላፊነት ደኑን መጠበቅ ነው። ካፋ ደግሞ ያኔ በካልዲ ዘመን የነበረ ዛሬም ያልተቋረጠ በብዙ የኢትዮጵያ ክፍሎች የማታገኘው ቡናና ደኑን የመጠበቅ ባህል አለው። ነገርየውን ባጭሩ ላስረዳ። የታሪክ ትምህርት ላይ ጎበዝ ከነበርክ ስለ ካፋ ቢያንስ አንድ ነገር ታውቃለ። ታቶ ጋኪ ሸረቹ ዘመናዊት ኢትዮጵያ ስትመሰረት አጼ ምኒልክ ያስገበሯቸው የመጨረሻው ንጉሥ ናቸው። ታቶ ጋኪ ሸረቹ ላይ የተገታው ጥንታዊው የካፋ መንግሥት ታዲያ የሚያስደንቅ አስተዳደራዊ መዋቅር ነበረው። በንጉሡ ስር ሚክሮቾ የሚባል ከ8 መኳንንት የተዋቀረ ካቢኔ አለው። ካቢኔዎቹ ልክ እንደ ዘመናዊው የሚኒስትሮች ምክር ቤት በዘርፍ ተከፋፍለው ሕዝባቸውን ያስተዳድራሉ። አንዱ ዘርፍ የተፈጥሮ ሀብትን መጠበቅ ነው። ደንን ይጨምራል። የዜጎች የኑሮ መሠረት የቡና መብቀያ፣ የቀፎ መስቀያ ነውና ማንም በዘፈቀደ የማይቆርጠው ደን የሕዝብ ሀብት ነው። በዚህ መልኩ በጥብቅ በተያዘ ደን ውስጥ ተፈጥሯዊው ቡና ይበቅላል። አይተከልም፣ ኬሚካል አይረጭበትም፣ ማዳበሪያም አይጨመርበትም። ኦርጋኒክ ኮፊ ይባላል። በዓለም መድረክ ተፈላጊነቱም ዋጋውም ከፍ ያለ ነው። ይህንን ቡና ልንጠጣ ነው እንግዲህ ቦንጋ መግባታችን። በነገራችን ላይ ጥንታዊው የደን አጠባበቅ ባህላቸው አሁን አለ ወይ ካልከኝ አዎን ነው መልሴ። ያውም በዩኔስኮ ተመዝግቦ ካፋ ባዮስፈር ሪዘርቭ ይባላል። ኢትዮጵያ ውስጥ ከሚገኙ 6 ጥብቅ የተፈጥሮ ደኖች አንዱ ነው። ለካፋ የተፈጥሮ ሀብት አጠባበቅ ሕዝቦቹን አመስግነን ቡናችንን ጠጥተን የካፋ ማር ቡናና ቡላ ጭነን ጅማ ገብተናል። የአባ ጅፋር የከድር ሰተቴ አገር